ሊያሳምረው ይችላል፣ ግን መንፈስን የሚነካው ግን በመንፈሳዊ ሰዎች የተሰሩ ሰዎች ናቸው። እንግዲህ ወደ አንድ ከክፍት አድርገን እንሄዳለን። ያው የዲቤት ፕሮግራም ስላልሆነ በዛ መንገድ ነው። እንግዲህ ከስንት ጊዜ በኋላ መተህ አገር ላይ በጣም ለሚወድ ለሚናፍቅ ማህበረሰብ በጣም ትልቅ ዝግጅት ልታደርግ ይችላል? ከስንት ጊዜ በኋላ ተመለስ? በእርግጥ መሀል ላይ እመጣለሁ ስለማልቆይ ነው። አሁን ላስት ታይም ከመጣሁት 3 ዓመት ተኩል ይመስለኛል። ግን የመጣሁት ለ1 ሳምንት ብቻ ስለሆነ አይዶን ካውንት ይጠቃልላል እንደ መምጣት ይቆጠራል አይዶን እንጂ አለፍ እያልኩ እመጣለሁ በተለያዩ በራሴን ፐርሰናል ጉዳይ። ስለዚህ ባይሆን ኮንሰርት ካደረግኩኝ ወይም ካሴት ራሱ ካወጣሁ ወደ 15 ዓመት አካባቢ ይሆናል። ስለዚህ አሁን ያደረኩትን አይነት ታይትል ያለው ርዕስ ያለው ይገባዋል በሚል ማለት ነው ኮንሰርት ካደረግኩኝ 15 ዓመት ይሆናል። ስለዚህ በዚሁ ርዕስ ከተቆጠረ ከዛ ጊዜ ጀምሮ 15 ዓመት። እንዴት አየሁ የሰው አቀባበል የነበረው ድባብ፣ ከዛም ዝግጅቱ እንደገና ያንን ፕሮግራም ለማዘጋጀት የተረባረቡት ልቦች እጆች በጣም እሱ እጅግ በጣም የሚገርም አይነት ነገር ነው። የሚያክቶች ያየ ነው ከአንተ አንጻር በጣም የህዝቡ ፍቅር ነው። በጣም ይሄ ነው የማይባል መቼም እንዲህ አይነት ሚዲያ ላይ ስትቀርብ ምናምን የሆነ እንደው ሀምብል ለመሆን ያህል አይደለም፣ እንደሱ ሳይሆን የእውነት ዲዘርቭ የማላረገውን ክብር ካሳየኝ ከእግዚአብሔር ጀምሮ እግዚአብሔር የሰጠኝ ክርስቲያን ወገኖች፣ ወንድሞች፣ እህቶች በጣም የሚያስደንቅ ፍቅር ነው ያሳዩኝ። ከምንም በላይ ደግሞ ወደዚህ ሀገር እንድመጣ ይህንን ኮንሰርት እንዳደርግ ሙሉ ወጪውን በመሸፈን በአንተ ውስጥ ያለውን ጸጋ መጠቀም እንፈልጋለን፣ ለሌሎችን በረከት ልንሆን እንፈልጋለን፣ ወንጌል እንዲሰራ እንፈልጋለን። ማን ያውቃል ሰዎች ሊድኑ ይችላሉ፣ ማን ያውቃል በዝማሬ ውስጥ ያለው የእግዚአብሔር ቃል ዘር ሆኖ በሰዎች ውስጥ ሊበቅል ይችላል በሚል በብዙ እሳቤ እኔም ካለሁበት ምድር ድረስ ሙሉ ወጪውን በመሸፈን የሆሊዴት ሳውንድ ባለ ራዕይ ወይም ያንን ያስተባበረው ያንን ያዘጋጀው ወንድማችን ዶክተር ያሬድ አይኖ ስሙ እንዲጠራ እንደማይፈልግ አውቃለሁ። በተለያዩ መድረክ በፍጹም ስሙ እንዲጠራ አይፈልግም፣ ግን ሪኮግናይዝ ማድረግ መጥፎ አይደለም። ሰዎችን እግዚአብሔር ባርከው እሱና ቤተሰብነት ትልቅነት ለወንጌል ኢንቨስት ያደረገው ለእኔ አይደለም። ፐርሰናሊ እውነት ለመናገር መጀመሪያ ማለት ነው ፕራዮሪቲ ለወንጌልን አስበው ነው ይህ ሰው እና የእሱ ቤተሰብ ከእሱም ጋር አብረው የሚያገለግሉ ሰዎች ደግሞ ሌሎችም ወገኖችን እየሰማሁ ነው።